እሺ ተመልካቾች እንዴት ናችሁ? የኢትዮጵያ ብሔራዊ ባንክ በትናንትናው ዕለት የገንዘብ ትራንስፈር የገንዘብ የማዘዋወር ስራ እንዲሰጡ ፍቃድ የሰጧቸውና ህጋዊ የሚባሉት 60 ብቻ ናቸው የሚል መግለጫ ወጥቷል እና 23 ገንዘብ ሲያስተላልፉ ያገኟቸው ግን እነሱ ህገ ወጥ ናቸው። ስለዚህ ከህገ ወጦቹ መስራት የራሱ ችግር እንዳለበት የሚገልጽ መግለጫ ወጥቷል እና ዌብሳይቱ ላይ ፍቃድ ያላቸውን ይዘረዝራል። 60ውን ስማቸውን ዘርዝሯል። እኔ ማስቀምጬላችኋለሁ የኢትዮጵያ ኢኮኖሚ ቪው ቴሌግራምና ፌስቡክ ላይ ማለት ነው። ግን ዛሬ የምናወራው ምን ማለት ነው ህገወጥ የገንዘብ ዝውውር ማለት? እንደዚህ አይነት እግዶችም ሲወጡ ስኬታማ መሆን ይችላሉ ወይ? ለምንድን ነው ሰዎች እነዚህን ህገወጥ የሆኑ ኢሌጋል ዛሬ የተባሉትን የገንዘብ ማስተላለፊያ ዘዴዎች የሚጠቀሙት ለምንድን ነው የሚለውን መረጃ እንዲሆናችሁ ሀሳብ ሰጣችኋለሁ። ስለዚህ ኢሌጋል ከተባለ ሌጋል አለ ማለት ነው። ህጋዊ ከተባለ ህገወጥ አለ እንደማለት ነው። ህገወጥ ከተባለ ህጋዊ አለ ማለት ነው። ህጋዊ የሚባለው የገንዘብ ማስተላለፊያ ምን ማለት ነው? በባንኮች በኩል ለምሳሌ አንድ ሰው ውጭ ሀገር አሜሪካ ያለ ሰው ኢትዮጵያ ላለ ዘመዱ ገንዘብ መላክ ቢፈልግ ባንክ ቤት ይሄዳል፣ ያስገባል፣ ይልካል። ወይም ገንዘብ ሊያስተላልፉ ፍቃድ የተሰጣቸው እንደ ዌስተርን ዩኒየን፣ መኒግራም የሚባሉ ደግሞ ድርጅቶች ላይ ይሄድና ገንዘቡን ያስገባል። እዚህ የሚቀበለው ሰው ሄዶ የሚቀበለው ባንክ ቤት ነው። በቃ ብዙዎቻችሁ ከውጭ ሀገር ተልኮላችሁ የምታውቁ ሰዎች ሄዳችሁ እንደምትቀበሉት በቃ የዌስተርን ዩኒየን ቁጥራችሁን ሄዳችሁ የመኒግራም ቁጥራችሁን ሄዳችሁ ከውጭ ተልኮልኝ ነበር ብላችሁ በዕለቱ ዋጋ ተመንዝሮ የሚሰጣችሁ። ስለዚህ ምንድን ነው ማለት ነው? መንግስት ፍቃድ የሰጣቸው ገንዘብ ከውጭ ሀገር ወደ ኢትዮጵያ ማስተላለፍ ትችላላችሁ ብሎ ፍቃድ የሰጣቸው ድርጅቶች ሲሆኑ አንድ የሚቆጣጠራቸው ሬጉሌት የሚያደርጋቸው ማለት ነው እና ደግሞ ሪከርዳቸውን የሚያውቀው ምን ያህል ተልኳል፣ ምን ያህል መጥቷል። ምክንያቱም ምን ትሰማላችሁ በየአመቱ በሬሚታንስ የዚህን ያህል መጥቷል ሲባል ሰማላችሁ አይደል? ከውጭ በመደበኛው የገንዘብ ትራንስፈር የዚህን ያህል ቢሊየን ገብቷል የሚባለው እኮ ይሄ ዳታ እየተለቀመ ነው። ከእነዚህ ድርጅቶች ነው ዳታ የሚለቀሙ። ስለዚህ ሪከርድድ ነው ማለት ነው። ምን ያህል እንደመጣ ያውቃል። ደግሞ ታክስድ ነው፣ ታክስ ይከፍሉበታል። የአገልግሎት ክፍያ ስለሚቀበለው አገልግሎት ስለሆነ ከአሜሪካ እዚህ አንድ አገልግሎት ተሰጠ ማለት ታክስ የሚከፈልበት ነው። የሚልከው ታክስ የሚከፍልበት ነው ማለት ነው ለአገልግሎቱ። እዚህም አገልግሎት ለሚሰጡበት የሚከፈልበት ነው። ስለዚህ መንግስት የታክስ ገቢ የሚያገኝበት ነው። መደበኛ የሚባለው ነው። በዚህ ዝርዝር ውስጥ 60 ፍቃድ የተሰጣቸዋሉ ብሎ ዌብሳይቱ ላይ ያስቀምጣል። ይህ መደበኛ የሚባሉትስ ፍቃድ ሳያወጡ ግን ወደ ሀገር ቤት ገንዘብ የሚልኩ አሉ። ለምሳሌ እዚህ ሀገር ውስጥ አንድ ሰው ገንዘቡን መመንዘር ቢፈልግ 3 ገበያ አለ ብዬ ከዚህ ቀደም አቅርቤላቸው። ባንክ ሄዶ መመንዘር ይችላል። ህጋዊ ምንዛሬ ቢሮዎች ሄዶ መመንዘር ይችላል። ህጋዊ ባይሆንም ግን ብላክ ሄዶ ይመነዝራል። ስለዚህ ለመመንዘር ብላክ እንዳለው ለመላክ ብላክ እንደማለት ነው። ይሄ አሁን ይህ መደበኛ ተብለው የሚጠቀሱት። ስለዚህ ፍቃድ ሳያወጡ ግን ወደ ሀገር ቤት ውስጥ ገንዘብ የመላክ አገልግሎት የሚሰጡ ማለት ነው። በምን ላይ የተመሰረቱ? በተአማኒነት ላይ በግለሰቦች ወይ ደግሞ እንደ ድርጅትም ሊሆን ይችላል። በተአማኒነት ላይ በሰዎች እምነት ላይ የተመሰረተ ሲሆን እና ያልተመዘገበ ኔትወርክ ልትሉ ትችላላችሁ። ስለዚህ ገንዘቡ በመተማመን ነው ቅብብሎች የሚኖረው እንጂ የፎርማል ሪከርድ የሚኖረው አይደለም። ለምሳሌ አንድ ሰው ከዱባይ ወይ ከአሜሪካ ወደ ኢትዮጵያ ላለ ዘመዱ $1000 መላክ ፈልጓል ብላችሁ አስቡ። ስለዚህ ውጭ ሀገር ያለው ሰው ምንዛሪ ያወዳድርና ምክንያቱም እዛም ህጋይም አሁን ህጋይ አይደሉም የተባሉትም ገንዘብ አስተላለፊያ ተቋማቶች አሉ። ስለዚህ ይመርጣል። በቃ ጥሩ የትኛው ነው ጥሩ የትኛው ምንዛሬ ነው ብሎ አንዱ ጋር ሄድና ሊልክ ይችላል። አሁን ኢሌጋል የሚባሉት ጋር ሊልክ ይችላል። በቃ ስጡልኝ ይላል። በቃ ኢትዮጵያ ላለው ወንድሜ ስጡልኝ ይላል። ሄዶ $1000 ሊሰጣቸው ይችላል። ስለዚህ $1000 ዕለታዊ ምንዛሬ እነሱ በሚያወጡት ዕለታዊ ምንዛሬ ዋጋ እዚህ ላለ ዘመዱ ይሰጥለታል ማለት ነው። አሁን እዚህ መካከል ላይ የተቀበለው እዛ ድርጅት እልክልሃለሁ ብሎ የተቀበለው ድርጅት ቀጥታ ገንዘቡን ወደ ኢትዮጵያ አይልክም። እዛ ገንዘቡን የተቀበለው ድርጅት እዚህ አንድ ኤጀንት አለው ማለት ነው። ስለዚህ አንድ እዚህ ያለ ኤጀንት እዛ ለላከው ሰው ወንድም ከሆነ የተላከለት $1000 ዕለታዊ ምንዛሬ ለምሳሌ 80 ብር 180 ብር ቢሆን አንድ የአሜሪካ ዶላር $1000 ለላከ ሰው 180 ሺህ ብር እዚህ ላለው ወንድም ያስረክባሉ ማለት ነው። እዛ ያለው ሰው እዛ ላለ አንድ ኤጀንት ሰጥቷል። እዚህ ደግሞ መሀል ላይ ምንም ገንዘብ ሳይኖር እንደውም በዓለም አቀፍ
ሁኔታ ሐዋላ ስታይል ኔትወርኪንግ ነው የሚባለው ይሄ። ስለዚህ እዚህ ያለ ዘመድ ደግሞ 180 ሺህ ብር ይቀበላል። 180 ሺህ ብሩን መቀበሉን ያረጋግጥለታል አሜሪካ ላለ ዘመዱ ወይ ዱባይ ያለ ዘመዱ ከሆነም እዚህ ገንዘብ በቃ ተላከለት ማለት ነው እዚህ ያለ ሰው። ይሄ ነው ሲስተሙ። ስለዚህ $1000 ኢትዮጵያ ኢኮኖሚ ሲስተም ውስጥ አልገባም። እዚህ ያለ ሰው በብር ከፈለ፣ እዛ ያለ ሰው ለአንድ ኤጀንት በውጭ ምንዛሬ ሰጠ ማለት ነው። አሁን መንግስት ምንዛሬ አላገኘውም፣ የታክስ ገቢም እዚህ ውስጥ አላገኘውም ነው። በእርግጥ ቀጥታ ገንዘቡ ለምን እንደሚሉም አላቅም ሊል ይችላል። ግን በፎርማሉም ቢሆን ቀጥታ ገንዘቡ ለምን እንደሚሉ ለማረጋገጥ ትንሽ ያስቸግራል። ግን ዋና ጉዳይ ምንዛሬው ኢትዮጵያ ኢኮኖሚ ውስጥ አልገባም፣ የአገልግሎትም የታክስ ገቢም አላገኘውበትም ነው ዋናው ጥያቄ። ምክንያቱም በመደበኛው ከሆነ አንድ ሰው የሚላክለት በጣም ብዙ ዝርዝር መረጃዎች አሉ። ምናልባት ሰው እዛ አካውንት ሊኖረው ይገባል። ምናልባት አይዲውንም ማቅረብ አለበት። ስለዚህ ያ ገንዘብ ከማን መጥቶ ማን ጋር እንደሄደ ሪከርድ ነው ይታወቃል። ይህ መደበኛ የሚባለው ሴክተር ላይ ግን አንድ ሰው ከአሜሪካ ገንዘብ ቢላክለት የተቀባይና የላኪ የአይዲ ቅብብል ሊኖር አይችልም። ስለዚህ በቀላሉ መቀባበል ይችላሉ ማለት ነው። ፍቃድ የሌለው የግለሰቦች ኔትወርክ ነው። ካሽ ቤዝድ ነው ደግሞ በካሽ ይቀበላል። 180 ሺህ ብሩን አንድ ካፌ ላይ ቁጭ ብለው ሊቀባበሉት ይችላሉ። ምናልባት ደግሞ ሌሎችም ምናልባት ትንሽ ገንዘብ ከሆነ ደግሞ በባንክም ትራንስፈር ሊደራርጉበት ይችላሉ። ስለዚህ ካሽ ቤዝድ የመሆን ባህሪ ያለው የማይቆጣጠሩት የማይመዘገብ ግብር ሲስተም ውስጥ የሌለ ነው ጥያቄ። ታዲያ ሰው ለምንድን ነው እነዚህን የሚመርጠው ካላችሁ ሎጂካል የሆኑ 1-4 ጉዳዮች አሉ። አሁን ከህጋዊነት ውጭም ብናወራ ሎጂካል የሚባሉ ምክንያቶች አሉ። ሎጂኩ ሲታወቅ ነው ማስተካከያው መታወቅ የሚችለው። አንደኛው ፈጣን ነው ተብሎ ቢታሰበው የኢንፎርማል ሴክተር የትም ሀገር አለ እኮ ፈጣን ነው። ለምሳሌ ይሄ በትንሽዬ ሰዓታቶች ውስጥ ሊቀበል ይችላል። አንድ ሰው በትንሽዬ ደቂቃዎች ውስጥ ሊቀበል ይችላል። አሜሪካ ያለ አንድ ሰው እዚህ ላለ ወንድሙ $1000 መላክ ቢፈልግ እዛው ኤጀንት ላይ ሄዶ ያስገባል። ያ ኤጀንት እዚህ ላለ ኤጀንቱ ደግሞ ይናገራል። ይሄ ሰውዬ እዛው ቁጭ ባለበት $1000 በ180 ከሆነ 180 ሺህ ብር ወደ ኢሚዲየትሊ ሊቀበል ይችላል። ፈጣን ነው። ሲስተም የለም ሊባል አይችልም። ካሽ የለም ሊባል አይችልም። ካሌንደር ዝግ ነው ሊባል አይችልም። እሁድ ነው ዛሬ ሊባል አይችልም። ማታ ነው ቀን ነው ሊባል አይችልም። ያገኛል በቀላሉ ማለት። ስለዚህ ለፈጣንነት ሲባል ሊመረጥ የሚችል ነው። ሁለተኛው የወጪ አነስተኝነት ጉዳይ። ባንክ ከሆነ ትልቅ ተቋም ነው። የስራ ማስኬጃ ወጪው በጣም ከፍተኛ ነው። ስለዚህ የአገልግሎት ክፍያው በጣም ከፍተኛ ነው። ይሄ ግን ከሆነ የአገልግሎት ክፍያው ዝቅተኛ ስለሆነ የሚያስከፍሉት ወደ ኢትዮጵያ ልላክል ብለው የሚያስከፍሉት መጠን ዝቅተኛ ነው የሚሆኑ። ስለዚህ እሱን ሊመርጡ ይችላሉ። ሶስተኛው የምንዛሬ በጣም ቤዚክ የሆነ ጉዳይ ደግሞ የምንዛሬ መጠን። ለምሳሌ ሰው ብላክ ሄደው የሚመነዝረው ለምንድን ነው? ከባንክ ይሻላል እኮ ነው ጨዋታው። ሪስክ ብልውሰድ እንጂ ከባንክ ይሻለኛል እያለ ነው። ለምንድን ነው ከአሜሪካ በህጋዊ መንገድ ወደ ኢትዮጵያ ማትልከው ወይ ከዱባይ ማትልከው ወይ ከአውስትራሊያ ከካናዳ ከየትም ማትልከው ለምንድን ነው ከተባለ ጥሩ ሬት ይሰጡኛል ሊል ይችላል። ለምሳሌ $1000 የተላከለት ሰው በባንኮች 156 ብር ከሆነ የሚመነዘረው 156 ሺህ ብር ይቀበላል። በኢ መደበኛ በሚባሉት ውስጥ 180 ብር ለአንድ አሜሪካ ዶላር ኦፈር ቢያደርጉት 180 ሺህ ብር ይቀበላል ማለት ነው። በመሀል ላይ ያለው ልዩነት 24 ሺህ ብር ነው። ይህን 24 ሺህ ብር ለማግኘት ስለፈለግኩ ሊል ይችላል ማለት ነው። ስለዚህ የምንዛሬ ጉዳይ ነው ወደዛ የሚገፋው። አራተኛው የተደራሽነት ጉዳይ ሚስጥርም ልትሉ ትችላላችሁ። በኢ መደበኛ በኩል የባንክ አካውንት ላይ ያስፈልግ ይችላል። ሌሎች ፎርማሊቲ አይዲ ምናምን የሚባሉ ፎርማሊቲዎች ላይ ያስፈልጉ ይችላሉ። ስለዚህ ባንክ አካውንት ሳያስፈልገው አንድ ሰው በካሽ ሊቀበልም ይችላል። ስለዚህ ተደራሽ ነው። አክሰሰብሊቲው ከፍተኛ ስለሆነ ወደዛ ማርኬት ሊመጣ ይችላል። አሁን የብሔራዊ ባንክ ቁጥጥር ይሳካል ወይ ከተባለ ምናልባት ለአጭር ጊዜ የሚሳካ ሊሆን ይችላል፣ በግማሽ። ለምን ከተባለ እንደዚህ ኢመደበኛ የሚባሉ ተቋማት መጀመሪያም አንደርግራውንድ የሚሰሩ ናቸው። በፎርማል ማርኬቱ የሚሰሩ አይደለም። በጣም ትረስትድ የሆኑ ሰዎችን ይዘው የሚንቀሳቀሱ ናቸው። የሆኑ ኮሚኒቲዎችን ይዘው የሚንቀሳቀሱ ናቸው። ስለዚህ መጀመሪያም አንደርግራውንድ ነው። ስለዚህ አሁንም አንደርግራውንድ የመቀጠል አይነት ባህሪ ሊኖሩ ይችላል እና በተግባር ለመቆጣጠር የሚያስቸግርባቸው ምክንያቶች አሉ። አንደኛ ውጭ ሀገር ነው። አውስትራሊያ ሄዶ፣ ካናዳ ሄዶ፣ እንግሊዝ ሄዶ፣ ጀርመን ሄዶ ለመቆጣጠር ትንሽ ያስቸግራል። ደግሞ በፍላጎት የሚደረግም መሆኑ የሚልከው ሰው በፍላጎት የሚያደርገው መሆኑም ለመቆጣጠር በጣም አስቸጋሪ የሚሆነው ደግሞ የብሔራዊ ባንክ ኢንፎርስመንት አቅም
የራሱ ተጽዕኖ አለው። ደግሞ በካሽ የሚደረግ ልውውጥ መሆኑ ደግሞ እዚህ ሀገር ውስጥ በካሽ የሚደረግ ነው። በባንክ ትራንዛክሽን የባንክ ትራንዛክሽን ዲቴክት ሊደረግ ይችላል። ለምሳሌ እኔ 180 ሺህ ብር አንድ ሰው ቢልክልኝ ከየት ነው የመጣው ብሎ ብሔራዊ ባንክ ቼክ ሊያደርግ ይችላል። ባንኮችም ቼክ ሊያደርጉ ይችላሉ። አንድ ሰው ግን በካሽ የሚያቀብለኝ ከሆነ 180 ሺህ ብር ካሽ ከሆነ ቁጥጥር ላይኖርበት ይችላል። ስለዚህ ለመቆጣጠር ትንሽ አስቸጋሪ የሚሆንበትም ምክንያት አለ። እነዚህ ተቋማቶች የራሳቸውን ፕላን ቢ ስለሚኖራቸው አሁን ብሔራዊ ባንክ ምን መስራት እንዳለበት ልናወራ እንችላለን። ግን ፕላን ቢም አላቸው። ምናልባት ፍቃድ ካላቸው ጋር ሴሚ ሌጋል ሆነው ለመስራት ሊሞክሩ ይችላሉ። በግማሽ ሌጋል ከነዚህ ተቋማቶች ጋር ሊሰሩ ይችላሉ። ተአማኒ የሚባሉ ደንበኞቻቸውን ይዘው ሊቀጥሉ ይችላሉ። በቃ ሁልጊዜም በየወሩ የሚላክለት ሰው ካለ የሆነ ከስተመር ሊይዝ ይችላል። በቃ ኢመደበኛ ላይ የሚላክ የሆነ ከስተመር ሊይዝ ይችላል። ስለዚህ በቃ ታማኝ የተባሉ ደንበኞቻቸውን ይዘው ሊቀጥሉ ይችላሉ። በመደበኛ ሲስተም ውስጥ የነበሩ በራሳቸው ሲስተም ውስጥ የነበሩ ሊኖሩ ይችላሉ። ይሄ እንደ ፕላን ቢ ሊቆጥሩት ይችላሉ። ደግሞ አንዳንድ የሚባለው ምንድን ነው ሌሎች ሀገራቶችን መጠቀም አይነት ባህሪ ያላቸው እንደዚህ አይነት ኢመደበኛ የሚባለው ሴክተር ምን ማለት ነው? ለምሳሌ ከአሜሪካ ቀጥታ ኢትዮጵያ መላክ የሚቸገር ሲሆን ከአሜሪካ ዱባይ ሊሆን ይችላል፣ ከአሜሪካ ሶማሌ ሊሆን ይችላል፣ ከአሜሪካ ጅቡቲ ሊሆን ይችላል፣ ከአሜሪካ ኬንያ ሊሆን ይችላል። ስለዚህ አክሰስ ማድረግ የሚችል ሰው ከሆነ ኢትዮጵያ ውስጥ ያለው ሰው ኬንያ ሄዶ ያን ገንዘብ አክሰስ ያደርጋል፣ ሱዳን ሄዶ ያን ገንዘብ አክሰስ ያደርጋል፣ ዱባይ ሄዶ ያን ገንዘብ አክሰስ ሊያደርግ ይችላል፣ ወይ ደግሞ በቃ ይዞት ሊመጣ ይችላል። ምናልባት ዱባይ ያለ አካውንት ካለው ዱባይ አካውንት ውስጥ ዲፖዚት ሊደረግ፣ ስለዚህ ቦርደር ላይ ሊሰራ ይችላል ገንዘቡ። ስለዚህ መፍትሄው ምንድን ነው ከተባለ የሚገፋውን ምክንያት በደንብ ማወቅ ያስፈልጋል። የምንዛሬ ልዩነት ካለ ይሄ ተጽዕኖ መኖሩ አይቀርም። መሀል ላይ ቅድም እንደምነግራችሁ ለምሳሌ $1,000 መካከል ላይ በባንክና በኢመደበኛው መካከል እንኳን በተወሰነ 170 ነው እንኳን ብንል የ24 ሺህ ብር ልዩነት ነው ያለው። ማለት 24 ሺህ ብር እንዲተዉ ለማድረግ በመሀል ላይ ያለው ልዩነት መጥበብ አለ። ሁሉም ሰው ኢመደበኛ ይባሉን ፈልጎ ነው የሚያደርገው ብሎ መናገር አይቻልም። ስለዚህ ኢንሰንቲቭ ይወስነዋል ማለት ነው። የሚያገኘው ነገር ምንድን ነው የሚለውን ልዩነቱን ለማጥበብ መሞከር በደንብ ነው የሚያስፈልገው። እሱ የውጭ ምንዛሬ ግኝት አቅምን ማሳደግ በጣም አስፈላጊ ነው። ባንኮችንም ፈጣን ማድረግ በደንብ ያስፈልጋል። የተሻለ ምንዛሬ መስጠት የሚችሉበት አቅም ላይ ማድረስን በደንብ ያስፈልጋል። ብር የራሱን ዋጋ እስካላገኘ ድረስ በጥቁርና በመደበኛው መካከል ያለው ልዩነት እየተለጠጠ ባንኮችም እየተቸገሩ መሄዳቸው አይቀርም። ስለዚህ ባንኮችን ፈጣን ማድረግ ኢቨን ሊኩዊድም ማድረግም ደግሞ ያስፈልጋል። የካሽሹ ያለባቸው ሳይሆኑ በጣም ሊኩዊድ እንዲሆኑ ማድረግ፣ በአገልግሎት ፍሌክሲብል እንዲሆኑ ማድረግ፣ የአገልግሎት ክፍያዎቻቸው መጠናቸው ላይ ማኔጅ እንዲያደርጉ ማድረግ። እነዚህን ካልሆነ በስተቀር ብዙ ጊዜ ኢመደበኛ የሚባለው ሴክተር ራሱ አዳፕት ያደርጋል እንጂ አዳዲስ አሰራሮችን አዳፕት ያደርጋል እንጂ ቶታሊ የሚጠፋ አይደለም። እንደዚያ ባህሪ ያለውና ይሄ መመልከት ያስፈልጋል። ይሄ ካልሆነ በስተቀር ሰዎች ምን እያመኑ ይመጣሉ መሰላችሁ? ኢመደበኛ ላይ ያለው ሬት ትክክለኛ እንደሆነ ማሰብ ይጀምራሉ። ለምሳሌ አሁን ኢትዮጵያ ውስጥ አንድ የአሜሪካ ዶላር ስንት ነው ሲባል ሰው 156 ብር ነው የሚለው ወይስ 180 ብር ነው እያለ ያለው? አሁን 180 ብር ካለ ኢመደበኛ ላይ ያለውን ምንዛሬ እንደ መደበኛ ምንዛሬ እየቆጠረ ነው ማለት ነው። ጥቁር ገበያው 190 200 ምናምን ገብቶ ከሆነ 200 ከሆነ እያለ ያለው ኢመደበኛውን እንደ ትክክለኛ ዋጋ እየቆጠረ ነው ማለት ነው። 156 ብር ያለው የባንክ ሬትን እንደ ትክክለኛ አለመቁጠር ይጀምራል። ይሄ ደግሞ ጤነኛ የሆነ የውጭ ምንዛሬ አገልግሎት እንዳይኖር ያደርጋል። ስለዚህ ፓርሻሊ የመሳካት እድል ይኖረዋል ለአጭር ጊዜ። ኢንዘሎንግ ረን ግን ስትራክቸራል ስራ ስለሚፈልግ ይሄን መረጃ ለእናንተ ለማድረስ ነው። ትናንት መረጃውን ካጋራን በኋላ በጣም ብዙ ጥያቄዎች ስለነበሩ ለእናንተ ለመመለስ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ሪቪው ቴሌግራምም ፌስቡክም አለኝ፣ እዛ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።